ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የህወሓት ጀነራል የሆኑት ማሾ በየነ ወልቃይትና ራያን እንወራለን ማለታቸው ተሰማ። ለዚህም ሰራዊታቸውን ክተት ብለዋል። ዝርዝሩን ሰሙታላችሁ። ከዚሁ ጋር በተያያዘ ህወሓት ወልቃይትንና ራያን ለመጠቅለል ጥያቄ አቀረበ። የህወሓት ቡድን ከሰሞኑ ወልቃይትና ራያን በኃይል እንቆጣጠራለን ሲል መደመጡ ይታወሳል። በዝርዝር ይዘነዋል። በሌላ ዜና ህወሓት ያለ ግጭት መኖር እንደማይችል በተግባር አሳይቷል። በትግራይ የተካሄደው አዲሱ መፈንቅለ መንግስትና የወጣቶች የግዳጅ ወታደራዊ አፈሳ በትግራይ ህዝብ ዘንድ ቁጣን ቀስቅሷል። የህወሓት ሰሞነኛ ድርጊት በቀድሞ አመራሩ ክፉኛ ተተችቷል። ዝርዝር ዘገባም ተዘጋጅቷል። ከዚሁ ጋር በተያያዘ የህወሓት ሴራ በቤንሻንጉል ጉሙዝ ክልል በአገር መከላከያ ሰራዊት መክሸፉ ተሰምቷል። የህወሓት ቡድን የቤንሻንጉል ጉሙዝና የሱዳን ታጣቂዎችን ተጠቅሞ ሊያደርስ የነበረ የሽብር ጥቃት ከሽፎበታል። የምትሰሙት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የህወሓት ጀነራል የሆኑት ማሾ በየነ ወልቃይትና ራያን እንወራለን ማለታቸው ተሰማ። ለዚህም ሰራዊታቸውን ክተት አዘዋል። ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል ሜጀር ጀነራል ማሾ በየነ። ዋና ዓላማችን አማራና አፋርን በመውረር ሉዓላዊ ግዛታችንን ማስመለስ ነው ሲሉም ተደምጠዋል። ራሱን የትግራይ መከላከያ ኃይል ወይንም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናንት ጀነራል ማሾ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው ብለዋል። ይህንን ንግግር ያደረጉት የቲዲኤፍ የአርሚ 22 የጦር አመራሮች የምርቃት ስነ ስርዓት በተከናወነበት ወቅት ነው። የጀነራል ማሾ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልዕኮንም ለመወጣት አቅሙን እያጠናከረ ይገኛል ያሉ ሲሆን ተልዕኮም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን ማስከበር እንደሆነ አስረድተዋል። ሲቀጥሉም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። እነዚህ ጠላቶቻችን ባንዳዎች ወዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለትም አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ መሆኑን ህዝቡ ድጋፍ እንዲያደርግለትም ጥሪ አቅርበዋል። ጀነራሉ የትግራይ ሉዓላዊ ሲሉ በጠላትነት የሚፈርጁትን አማራ ክልልን በመውረር ራያንና ወልቃይትን የመጠቅለል ዋና ተልዕኮ እንዳላቸው በመግለጽ ማሳውቀዋል። ራሱን አማራ ፋኖ ብሎ የሚጠራው ኃይል በአንጻሩ ከህወሓት ጋር እንደሚሰራ ማሳወቁ የፋኖ ዓላማ ራያንን ህወሓት ለመሸጥ ነው ወይ የሚል ጥያቄ በዝቶበታል። ጀነራል ማሾ እንደተናገሩት የፕሪቶሪያው ስምምነት የትግራይን ኃይል ለሁለት እንደከፈለውና የትግራይ ጥያቄዎች እንዳይመለሱ አድርጎታል። አሁን የትግራይ ባንዳዎች ከህዝቡ ጥያቄ ገለል ብለዋል ያሉት ጀነራሉ ሰራዊታቸው ከመንግስቲያውም በላይም በከፍተኛ ስነ ልቦና ውስጥ እንደሚገኝም አስገንዝበዋል። በሰሜኑ የኢትዮጵያ ክፍል በተለይም በትግራይ በአማራና በአጎራባች የአፋር ክልል ወሰኖች አካባቢ ከቅርብ ጊዜ ወዲህ እየታዩ ያሉ ግዙፍ ወታደራዊ እንቅስቃሴዎችና የኃይል አስተላለፎች ቀጠናውን ዳግም ወደ ከፋ ጦርነት አዙሪት ውስጥ የሚከቱ ማሳያዎች ይዘው ብቅ ብለዋል። የትግራይ ኃይል የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ ባስተላለፉት የክተት አይነት መልእክት ሰራዊቱ የህዝብን ህልውናና ደህንነት ለማረጋገጥ እንዲሁም ሉዓላዊ መሬታችን የሚሏቸውን ወልቃይትንና ራያን በኃይል ለማስከበርና ለመውረር ጽኑ መስመሩን ይዞ ዝግጅቱን ማጠናቀቁን በይፋ አሳይተዋል። ሰራዊቱ ለዚህ ወረራና ፖለቲካዊ ዓላማ እየቆመ በመሆኑ አሁንም ቢሆን ከመመሪያውና ከጽኑ መስመሩ ፍንከች እንደማይል ያረጋገጡት ዋና አዛዡ ጠላቶች የፕሪቶሪያውን የሰላም ስምምነት መነሻ በማድረግ ተላላኪዎችን በማፍራትና ሁከት በመፍጠር ሰራዊቱ ለመበተን ቢሞክሩም ዓላማቸው የሆድና የግል ፍላጎት በመሆኑ እንዳልተሳካላቸውና የትግራይ ሰራዊት ግን እንደ ካዲዎቹ ዓላማውን ለገበያ ያላወረደ ህዝባዊ አደራን ተሸክሞ ለጦርነት የተዘጋጀ ኃይል መሆኑን በኩራት ገልጸዋል። ከጦርነት ውጭ መኖር የማይችለው የህወሓት ቡድን በግልጽ ራያንና ወልቃይትን እንደሚወርና ለዚህም ህዝቡና ወታደሩ ክተት እንዲል አዘዋል። በቀጣይ መረጃችን ህወሓት ወልቃይትንና
ራያ ለመጠቅለል ጥያቄ አቀረበ። ህወሓት ከፋኖና ሌሎች ኃይሎች ጋር ጥምረት ፈጥሬያለሁ በሚል የመደራደር አቅሙን ከፍ በማድረግ ከፌዴራል መንግስቱ ጋር ንግግር ከጀመረ በኋላ ከኦባሳንጆ ጋር ባደረገው የመጀመሪያ ውይይቱ ወደ ሰላም ለመምጣት ራያና ወልቃይት ወደ ግዛቴን እንዲጠቃለል ስምምነት ላይ ሊደረስ ይገባል ሲል ማስቀመጡ ተሰምቷል። ለአማራ ህዝብ መብትና ህልውና ቆመናል በሚል መፈክር ጫካ የገቡት የፋኖ አመራሮች ህዝባቸውን ለከፍ አደጋ አጋልጦ ለሚሰጥና ታሪካዊ ክህደት ለተሞላበት የህወሓት አጀንዳ መጠቀሚያ መሆናቸው ይፋ ማውጣቱን መላውን ሀገር አስደንግጧል። ከተቀናቃኞቹ ፋኖና ሌሎች ኃይሎች ጋር ጥምረት ፈጥሬያለሁ የሚል ፖለቲካና የመደራደር አቅሙን ያጎለበተው ህወሓት ከፌዴራል መንግስቱ ጋር ንግግር ከጀመረ በኋላ ከአደራዳሪው ኦሉሴጉን ኦባሳንጆ ጋር ባደረገው የመጀመሪያው ወሳኝ ውይይት ላይ ወደ ሰላም ለመምጣት በቅድመ ሁኔታነት ወልቃይትና ራያ በአስቸኳይ ወደ ትግራይ ክልል ግዛት እንዲጠቃለሉ በይፋ ስምምነት ላይ ሊደረስ ይገባል ሲል አስገራሚ ጥያቄ አቅርቧል። ይህ በእንዲህ እንዳለ የማንነትና የድንበር ጥያቄዎችን እናስመልሳለን በሚል ትጥቅ ትግል የጀመሩት የፋኖ አመራሮች የአማራን ህዝብ መሬት አሳልፎ ለመስጠት ከሚንቀሳቀሰው የህወሓት የይገባኛል ጥያቄ ጀርባ ተሰልፈው የቡድኑን የድርድር ጡንቻ ማፈርጠሚያ መሆናቸው እጅግ አሳዛኝና አስገራሚም ሆኗል። ይህም ታማኝ ነን የሚሉት የፋኖ አመራሮች እውነተኛ ትግልና የቆሙለት ዓላማ ምን እንደነበረ ፍንጭ የሰጠ ታላቅ ታሪካዊ ክህደት ሆኖ ተመዝግቧል። ከሰሞኑ ሉዓላዊ ግዛታችን የሆኑት ወልቃይትና ራያን በኃይል እናስመልሳለን እያለ መግለጫ ሲሰጥ እየሰነባበተው የህወሓት ቡድን ከፌዴራል መንግስቱ ጋር ለመደራደር እንደ ቅድሚያ ሀሳብ ይዞ ብቅ ማለቱ ነው የተነገረው። ከቅርብ ጊዜያት ወዲህ በሁለቱ የአማራ ግዛቶች ላይ ተደጋጋሚ ትንኮሳ ሲያደርግ ሰነባብተው ህወሓታውንም በግልጽ ራያና ወልቃይት ለኔ ይገባሉ የሚል ሀሳብ ማቅረቡ ነው የተነገረው። በቀጣይ መረጃችን ህወሓት ያለ ግጭት መኖር እንደማይችል በተግባር አሳየ። በትግራይ የተካሄዱ አዲሱ መፈንቅለ መንግስትና የወጣቶች የግዳጅ ወታደራዊ አፈሳ በትግራይ ህዝብ ዘንድ ቁጣን ቀስቅሷል። በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ መኖር እንደማይቻል በተግባር ማሳየቱን የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንደያ ገብረሕይወት ተናግረዋል። ፕሮፌሰሩም የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ለማስጠበቅ በመልሶ ግንባታና በፖለቲካ አስተዳደር ረገድ ያሳየው ከፍተኛ ትዕግስትና ያደረገው ተደጋጋሚ ጥረት የሚደነቅ መሆኑን ጠቅሰው ይሁን እንጂ የህወሓት ጽንፈኛ ቡድን ይህንን የሰላም ሂደት ሲያደናቅፍ መቆየቱን አስገንዝበዋል። በአሁኑ ወቅትም የጽንፈኛ ቡድን በሰሜን ኢትዮጵያ አዲስ ችግር ለመፍጠርና ክልሉን ወደ ዳግም ጦርነት ለማስገባት እየሞከረ መሆኑን ፕሮፌሰር ክንደያ አረጋግጠዋል። ቡድኑ በተለያዩ የክልሉ አካባቢዎች ግዳጅ ወታደራዊ አፈሳ በማካሄድ ወጣቶች ላይ የከፋ እንግልት እየፈጸመ እንደሚገኝ ያብራሩት ፕሮፌሰሩ በቅርብ ወጣቶችን በግዳጅ እያሰባሰቡ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ ቢሆንም ወጣቶቹ ግን ድርጊቱን አጥብቀው በመቃወም በሺዎች የሚቆጠሩት በአንድ ሌሊት ወይም በጥቂት ቀናት ውስጥ ካምፖቹን ለቀው እየወጡ መሆኑንም ገልጸዋል። ከምናያቸው ምልክቶች አንጻር ይህ ህገወጥ ቡድን ለሌላ ዙር ጦርነት ሲዘጋጀ መሆኑን የሚያሳይ ሲሆን ይህ ደግሞ ትግራይን ወደ ሌላ አላስፈላጊ መከራ ሊያስገባት የሚችል ፍጹም እብደት ነው ብለውታል። የትግራይ ክልል ከዓመታት በፊት በሰሜን ኢትዮጵያ በተካሄደው ጦርነት ከደረሰበት ማህበራዊና ኢኮኖሚያዊ ጉስቁልና ገና ሳያገገም ሌላ ተጨማሪ ግጭት መሸከም እንደማይችል የተናገሩት ፕሮፌሰር ክንደያ የክልሉ ያልተፈቱ የፖለቲካ የአስተዳደርና ተያያዥ ጉዳዮች በውይይት በህገ መንግስታዊና በዲሞክራሲያዊ መንገድ እንጂ በወታደራዊ አካሄድ ሊፈቱ እንደማይችሉ አስገንዝበዋል። የሀገር ውስጥ ባንዳና የውጭ ባዕዳን ጸረ ሰላም ኃይሎች የኢትዮጵያን ሰላም ለማናጋት ጽምዶ በሚል ጥምረት የክህደት እንቅስቃሴ እያደረጉ እንደሚገኝ በመጠቆም ይህ የጥፋት እንቅስቃሴ ቀጠናዊ የሰላም መናጋትን የሚያስከትል በመሆኑ በዓለም አቀፍ ማህበረሰብ ጭምር ሊወገዝ እንደሚገባም አሳስበዋል። የፕሪቶሪያው የሰላም ስምምነት በትግራይ ክልል የደረሰውን ጉዳት ማገገም የሚያስችል በመልሶ ግንባታ ልማትና በእርቅ ላይ የተመሰረተ ምህዳር እንዲፈጠር ያደረገ ታሪካዊ ዕድል መሆኑን የተናገሩ ፕሮፌሰሩ የኢትዮጵያ የወደፊት ዕጣ ፈንታ በሰላም ላይ የተመሰረተ በመሆኑ ባለፈው ግጭት የተፈጠረው ጉዳት በብሔራዊ እርቅ መፈታት አለበት ብለዋል። በመሆኑም የተለያዩ ሀገራት መንግስታት፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋማት እንዲሁም የልማት አጋሮች የፕሪቶሪያ የሰላም ስምምነት ለትግራይ ክልል ህዝብ ያስገኘውን እፎይታ ለማደናቀፍ በሚንቀሳቀሰው በዚህ የህወሓት ቡድን ላይ ግልጽና ጠንካራ አቋም እንዲወስዱና የጥፋት ድርጊቱን በጥብቅ እንዲያወግዙ ጥሪ አቅርበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ።